እንዴት ዋላችሁ? አባዬ ወይ አንተ ሶስት እግር ተስሟል መሰለኝ። ልክ ሽሮውን ሳቀርብ መጣ። በል አሁን እጅህን ታጠብና ና ማዕዱን ንቅመስ። አባዬ ያየሳልኩትስ ዋው! እስቲ እንዴት ነው የሚያምረው! አንቺ ነሽ የሳልሽው? አዎ ይሄ አንተ ነህ። እቺ ማየነት እቺ ደግሞ እኔ ነኝ። ጎበዝ የኔ ጀግና። እንደዚህ ጉብዝናሽማ መሸለም አለብሽ። ኧረ ኑ ግቡ፣ ማዕዱ ቀዘቀዘ። በይ እናትሽ ሳትቆጣ ትሎናል። በቃ አባትና ልጅ ከተገናኛችሁ ሁሉንም ትረሱታላችሁ አይደል? በሉ ኑ እሺ፣ ማዕዱን እንብላ። አቡሽ አንተ አቡሽ አቡሽ አቤት እማዬ። ና እስቲ እኔ ልጅ ና እንካ እስቲ ከዛ ሱቅ የአንድ ብር ጨው ነግሬሃለሁ። የአንድ ብር ጨው እሺ ባለ ሱቅ ጨው ስጠኝ። ይኸው ነው። ጎሽ የኔ ልጅ በል ና ግባ። አሁን እንዴ እማዬ አልጨረስኩም እኮ ጨዋታ፣ ጓደኞቼ እየጠበቁኝ። ዋ አቡሽ ልነሳ። ኧረ እማዬ እሺ ጠራቸው። እሺ እናንተም ግቡ። ኑ ጠራቸው ጓደኞች። ኑ ዛሬ ምሳኛ ጋር ነው። ኑ ከውሻ ብላ ምን ነው የኔ ጌታ፣ ዛሬ ደግሞ በሐሳብ ተውጣሃል። ሽሮ ቀላል ምግብ ነው። በውስጡ የያዘ ታሪክና ፍቅር ኢትዮጵያዊነትን ያስታውሰኛል። እስቲ ብሉ።